አሜሪካ ሰራሹን ቦይንግ 737 ማክስ አውሮፕላን ማሽንን በመሞከሩ ስራ የተሳተፈ አንድ የቦይንግ አውሮፕላን አብራሪ የሐሰት መረጃ በመስጠት ተከሰሰ። አውሮፕላኑ ማሌዥያና ኢትዮጵያ ውስጥ ለጉዞ እንደተነሳ በመከስከሱ ለ346 ሰዎች ሞት ምክንያት መሆኑ አይዘነጋም። በሰሜናዊ ኬንያ የተከሰተው ድርቅ በሚሊዮኖች የሚቆጠር ሕዝብን ለረሃብ ማጋለጡ ተነገረ። ከ465 ሺህ በላይ ህጻናት እንዲሁም 93 ሺህ ነፍሰ ጡርና የሚያጠቡ እናቶች የተመጣጠነ ምግብ ማጣታቸውን የተባበሩት መንግስታት ድርጅት አመልክቷል። አንድ የብሪታንያ የምክር ቤት አባል በዛሬው ዕለት በስለት ተወግተው ተገደሉ። ወግ አጥባቂው ፖለቲከኛ ዴቪድ አሜስ ምስራቅ እንግሊዝ በሚገኝ የምርጫ ወረዳቸው ቤተ ክርስቲያን ውስጥ ከመራጮች ጋር ስብሰባ ላይ እንዳሉ ነው ጥቃቱ የደረሰባቸው። የጀርመን የበሽታዎች መቆጣጠሪያ ተቋም ሮበርት ኮህ ኃላፊ የግድያ ዛቻ እንደደረሳቸው አመለከቱ። ፕሮፌሰር ሎታር ቪለር ዛቻው የተሰነዘረባቸው የኮሮና ተዋሲ ወረርሽኝ ስርጭትን ለመቆጣጠር በሚደረገው እንቅስቃሴ ባላቸው ቁልፍ ሚና ምክንያት መሆኑን ለጋዜጠኞች ተናግረዋል። ዜናው በዝርዝር አሜሪካ ሰራሹ ቦይንግ 737 ማክስ አውሮፕላን ማሽንን በመሞከሩ ስራ የተሳተፈ አንድ የቦይንግ አውሮፕላን አብራሪ የሐሰት መረጃ በመስጠት ተከሰሰ። አሶሲኤትድ ፕሬስ እንደዘገበው ማክ ፎርክነር የተባለው የቦይንግ አብራሪ ለአሜሪካ ፌዴራል አቪዬሽን አስተዳደር ስራ አውሮፕላኑ አውቶማቲክ መቆጣጠሪያ ስልት የሐሰትና ያልተሟላ መረጃ ሰጥቷል በሚል ነው የተከሰሰው። አቃቤ ሕግ ፎርክነር የሐሰት ሰጠ በተባለው መረጃ ምክንያት የተጠቀሰው መረጃ በፌዴራል አቪዬሽን አስተዳደርም ሆነ ለአየር መንገዶች በሚሰጠው በአብራሪዎች መርጃ ሰነድ ወይም በአብራሪዎች ማሰልጠኛ ውስጥ አልተካተተም። የተጠቀሰው አውቶማቲክ የበረራ መቆጣጠሪያ ስልት በጎርጎሮሳዊ 2018 ዓ.ም ኢንዶኔዥያ፣ በቀጣዩ 2019 ዓ.ም ደግሞ ኢትዮጵያ ውስጥ የተከሰከሱት ቦይንግ 737 ማክስ አውሮፕላኖችን አፍንጫ ቁልቁል የገፋ እንደሆነ ተገልጿል። በተጠቀሱት ጊዜያት ማሌዥያና ኢትዮጵያ ውስጥ አውሮፕላኑ ለጉዞ እንደተነሳ ብዙም ሳይቆይ በመከስከሱ ለ346 ሰዎች ሞት ምክንያት ሆኗል። ዋና መስሪያ ቤቱ ቺካጎ የሚገኘው የአውሮፕላን ኩባንያ ቦይንግ ሰራተኞቹ የጥንቃቄ መረጃውን እንዳላቀረቡ በማመን በቀረበበት ክስ $2.5 ቢሊዮን ለመክፈል መስማማቱ ተገልጿል። በሰሜናዊ ኬንያ የተከሰተው ድርቅ በሚሊዮኖች የሚቆጠር ሕዝብን ለረሃብ ማጋለጡ ተነገረ። እድሜያቸው ከ5 ዓመት በታች የሆኑ ከ465 ሺህ በላይ ህጻናት እንዲሁም 93 ሺህ ነፍሰ ጡርና የሚያጠቡ እናቶች በተጠቀሰው የኬንያ ክፍል የተመጣጠነ ምግብ ማጣታቸውን የተባበሩት መንግስታት ድርጅት አመልክቷል። በሀገሪቱ የምግብ ዋጋም እየናረ ነው። በአካባቢው ከብት በማርባት የሚኖሩት ወገኖች በድርቁ ምክንያት ከብቶቻቸው እየሞቱ ከመሆኑ ሌላ እጅግ በመክሳታቸው በገበያ ዋጋ የማያወጡ እንደሆኑባቸው መናገራቸውን ሮይተርስ ከመርሳበት በላከው ዜና ጠቅሷል። እንደ ዘገባው በሰሜናዊ ኬንያ ለተከታታይ 2 የዝናብ ወቅቶች አልዘነበም። የዝናቡ አለመኖርም በቀጣይ ወራት 2.4 ሚሊዮን ሰዎችን በአካባቢው የሚበሉት እንደሚያሳጣቸው የዓለም የምግብ ድርጅት አመልክቷል። አንድ የብሪታንያ የምክር ቤት አባል በዛሬው ዕለት በስለት ተወግተው ተገደሉ። የ69 ዓመቱ የወግ አጥባቂ ፓርቲ አባል ዴቪድ አሜስ ምስራቅ እንግሊዝ በሚገኝ የምርጫ ወረዳቸው ከመራጮች ጋር ቤተክርስቲያኑ ስብሰባ ላይ እንዳሉ ነው አንድ ሰው ደጋግሞ በስለት የወጋቸው። በምክር ቤቱ አባሉ ላይ ጥቃት እንደደረሰ በስፍራው የተገኘው የድንገተኛ ሕክምና ሰጪ ቡድን ሕይወታቸውን ለማትረፍ እንዳልተሳካለት ሮይተርስ በዜናው ጠቅሰዋል። ጥቃቱ የተፈጸመበትን ቤተክርስቲያን የከበቡት የታጠቁ ፖሊሶች አንድ የ25 ዓመት ሰው መያዛቸውን በመግለጽ ሌላ ተጠርጣሪ እንደማይፈልጉ መናገራቸውም ተመልክቷል። ድርጊቱ የተፈጸመበት ሳይሆን እንዳልቀረ የተገለጸ ስለትም ተገኝቷል። የብሪታንያ ምክር ቤት አባላት በአሜስ ድንገተኛ ሞት መደናገጣቸውን የተገለጸው ሟቹ የምክር ቤት አባል ባለትዳርና የ5 ልጆች አባት ነበሩ። ብሪታንያ ውስጥ በጎርጎሮሳዊ 2010 ዓ.ም እንዲሁ የሌበር ፓርቲ አባል ስቴፈን ቲምስ በስለት ተወግተው ከሞት ተርፈዋል። በ2016 ደግሞ በጥይት የተመቱት ሌላዋ የሌበር ፓርቲ አባል ጆ ኮክስ ሕይወታቸው አልፏል።
አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የጀርመን የበሽታ መቆጣጠሪያ ተቋም ሮበርት ኮህ ኃላፊ የግድያ ዛቻ እንደደረሳቸው አመለከቱ። ጉዳዩን ዛሬ ለጋዜጠኞች ይፋ ያደረጉት የተቋሙ ኃላፊ ፕሮፌሰር ሎታል ቪለር ዛቻው የተሰነዘረባቸው የኮሮና ተዋሲ ወረርሽኝ ስርጭትን ለመቆጣጠር በሚደረገው እንቅስቃሴ ባላቸው ቁልፍ ሚና ምክንያት መሆኑን ገልጸዋል። ሁኔታው መልካም ቢሆን የማይነበር ነገር ግን አሁንም ዛቻው እየደረሰ ነው ያሉት ፕሮፌሰር ቪለር የግድያ ዛቻው ተጠናክሮ መቀጠሉን መናገራቸውን የጀርመን የዜና ወኪል ዲፒኤ ዘግቧል። ዛቻው በወረርሽኙ ምክንያት ትምህርት ቤቶች ከመዘጋታቸው ወይም የእንቅስቃሴ ገደብ መደረጉን ይደግፋሉ ከሚለው ጥርጣሬ ጋር በተያያዘ መሆኑን አመልክተዋል። እንደ ያለው ስጋት ስራዬን ከማከናወን አያግደኝም ያሉት ፕሮፌሰሩ እንደ መንግስት ሰራተኛነታቸው ኃላፊነታቸውን መወጣት እንደሚቀጥሉም ነው የተናገሩት። ፕሮፌሰር ቪለር ከጎርጎሮሳዊ 2015 ዓ.ም ጀምሮ የጀርመን የበሽታዎች መቆጣጠሪያ ተቋም ሮበርት ኮህን በኃላፊነት እየመሩ ነው። በአፍጋኒስታን ካንዳሃር ከተማ በሚገኝ መስጊድ ላይ በደረሰ የቦምብ ጥቃት ቢያንስ 20 ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታወቁ። ዛሬ በደረሰው የቦምብ ፍንዳታ 30 የሚሆኑ ሰዎችን መጎዳታቸውን የሕክምና ባለሙያዎች ተናግረዋል። ቁጥሩ ሊጨምር እንደሚችልም ነው የተገለጸው። ፍንዳታው በአጥፍቶ ጠፊ የደረሰ ጥቃት መሆኑን የታሊባን ባለስልጣናት መናገራቸው ተዘግቧል። ፍንዳታው በደረሰበት ስፍራ የታሊባን ልዩ ኃይሎች መድረሳቸውንና ጥቃቱ እንዴት እንደደረሰ በማጣራት ጥቃት አድራሾቹን እንደሚቀጡ የሀገር ውስጥ ሚኒስቴር ቃል አቀባይ ለጀርመን የዜና ወኪል ዲፒኤ ገልጸዋል። እስካሁን ለጥቃቱ ኃላፊነት የወሰደ አካል የለም። አፍጋኒስታን ውስጥ ሺያት ሙስሊሞች በሚገኙበት አካባቢ የሰው ሕይወት የቀጠፈ የቦምብ ፍንዳታ ሲደርስ ለሁለተኛ ጊዜ መሆኑ ነው። ባለፈው ሳምንትም ኩንዱዝ በተባለችው ሰሜናዊ ግዛት በሺያቶች መስጊድ ላይ አጥፍቶ ጠፊ ያነጎደው ፈንጂ ከ40 በላይ ሰዎችን ገሏል። ለጥቃቱ ራሱን እስላማዊ መንግስት የሚለው ጽንፈኛ ቡድን ዘግየት ብሎ ኃላፊነት ወስዷል። ኬንያ ውስጥ በርካታ ህጻናትን መግደሉን ያመነና ከእስር በያዝነው ሳምንት ያመለጠ ግለሰብ በህዝብ ተደብድቦ መገደሉን የሀገሪቱ ፖሊስ አስታወቀ። ማስታን ዋንጃታ የተባለው ግለሰብ ከእስር ቤት ባመለጠ ማግስት በመኖሪያ ቤቱ አቅራቢያ ነው በመንጋ ፍርድ ህይወቱ ያለፈው። የፖሊስ ባለስልጣናት እንደገለጹት ዋንጃታ በአካባቢው በሚካሄድ የእግር ኳስ ጨዋታ ተደባልቆ በሚጫወትበት አጋጣሚ ማንነቱን ባወቁ ሰዎች ጥቃቱ እንደተፈጸመበት ተናግረዋል። ግለሰቡ 12 ልጆችን ናይሮቢ እንዲሁም ማቻኮስና ቡንጎማ በተባሉ ወረዳዎች ውስጥ መግደሉን ባለፈው ሐምሌ ወር በተያዘበት ጊዜ ለፖሊስ አምኖ እንደነበርም ተገልጿል። ግድያውን የፈጸመው የእግር ኳስ አሰልጣኝ በመምሰል በቀረባቸው ልጆች ላይ ሲሆን እስካሁን የ5ቱ አስክሬን መገኘቱን አሶሲኤትድ ፕሬስ የኬንያ ፖሊስን ጠቅሶ ዘግቧል። ይህ ዶይቼ ቬለ ነው። ከዶይቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። አሜሪካ ሰራሹን ቦይንግ 737 ማክስ አውሮፕላን ማሽንም በመሞከሩ ስራ የተሳተፈ አንድ የቦይንግ አውሮፕላን አብራሪ የሐሰት መረጃ በመስጠት ተከሰሰ። አውሮፕላኑ ማሌዥያና ኢትዮጵያ ውስጥ ለጉዞ እንደተነሳ በመከስከሱ ለ346 ሰዎች ሞት ምክንያት መሆኑ አይዘነጋም። በሰሜናዊ ኬንያ የተከሰተው ድርቅ በሚሊዮኖች የሚቆጠር ሕዝብን ለረሃብ ማጋለጡ ተነገረ። ከ465 ሺህ በላይ ህጻናት እንዲሁም 93 ሺህ ነፍሰ ጡርና የሚያጠቡ እናቶች የተመጣጠነ ምግብ ማጣታቸውን የተባበሩት መንግስታት ድርጅት አመልክቷል። አንድ የብሪታንያ ምክር ቤት አባል በዛሬው ዕለት በስለት ተወግተው ተገደሉ። ወግ አጥባቂው ፖለቲከኛ ዴቪድ አሜስ ምስራቅ እንግሊዝ በሚገኝ የምርጫ ወረዳቸው ቤተክርስቲያን ውስጥ ከመራጮች ጋር ስብሰባ ላይ እንዳሉ ነው ጥቃቱ የደረሰባቸው። የጀርመን የበሽታዎች መቆጣጠሪያ ተቋም ሮበርት ኮህ ኃላፊ የግድያ ዛቻ እንደደረሳቸው አመለከቱ። ፕሮፌሰር ሎታል ቪለር
ዛቻው የተሰነዘረባቸው የኮሮና ተዋሲ ወረርሽኝ ስርጭትን ለመቆጣጠር በሚደረገው እንቅስቃሴ ባላቸው ቁልፍ ሚና ምክንያት መሆኑን ለጋዜጠኞች ተናግረዋል። ዜናው በዚሁ